ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ፎር ቤተሰቦች፣ በሀገራዊና ዓለም አቀፋዊ ሁነቶችን መርምረን የምናቀርብበት ልዩ የዜና መጽሔት ፕሮግራማችን ተጀምሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስትቆዩ በአክብሮት እየጋበዝን የዛሬውን አበይት ነጥቦችን እናስተዋውቃችኋለን። የጦርነት አውዳሚዎችና የጀግኖች ሽልፈት፣ በአማራና በኦሮሚያ ክልሎች የተደረጉ ውጊያዎችና የድሮን ጥቃቶች፣ የምስራቅ እዝ አዛዥ ሌተናንት ጄኔራል መሐመድ ተሰማ የጦርነቱን መቀጣጠል ሲያበስሩ፣ የፋኖ አመራሮች በበኩላቸው በትግሉ መቀጠል ላይ ያላቸውን አቋም ገልጸዋል። እንመለከተዋለን። በሁለተኛ ርዕስ የመከላከያ ሁለት መግለጫዎችና ውዝግቦች፣ በአማራና በኦሮሚያ ክልል የሰረገው አልሸባብና በአማራ ክልል የቀረበው የህፃናት ተዋጊዎች ክስ፣ በሁለቱም ወገኖች ዘንድ እየተሰጡ ያሉ ምላሾች እንፈትሸዋለን። የፖለቲካ ፓርቲዎች ቁርጥ ውሳኔ፣ ሶስቱ ተቃዋሚ ፓርቲዎች ትብብር ለኢትዮጵያ አንድነት ኦነግና ኦፌኮ የብልጽግና መንግስትን አስጠነቀቁ። በትብብር ያሸነፈው 7 የምክር ቤት ወንበሮች ላይ የተላለፈው አስገራሚ ውሳኔ እንመለከተዋለን። የእግር ወረርሽኝና የባለስልጣናት ንግግር፣ በአዲስ አበባ ዙሪያና በተለያዩ መንገዶች ላይ የተፈጸሙ የጅምላ እገታዎች፣ ጠቅላይ ሚኒስትር ስለ ሞባይል ስርቆት በተናገሩት ሳምንት በመቶዎች የሚቆጠሩ ዜጎች ታግተዋል፣ እንፈትሸዋለን። የቀይ ባህር አካባቢ ወታደራዊ ስምሪት፣ የኢትዮጵያ የዘር ሐረግ ያላቸው የእስራኤል ወታደሮች ወደ ሶማሌላንድ መላካቸው ተሰማ፣ በዝርዝር የምንመለከተው ይሆናል። የዓለም ፖለቲካ ትኩሳት፣ አሜሪካ ከ10 ዓመታት በኋላ ለመጀመሪያ ጊዜ የኢራን ነዳጅ በዶላር እንዲሸጥ ፈቀደች። ቴህራን በበኩሏ የኒውክሌር ቁጥጥርን በተመለከተ የወጡ መረጃዎችን አስተባብላለች፣ የምንመለከተው ይሆናል። ወደ መጀመሪያው ዝርዝር መረጃችን ስንሻገር፣ በአማራና በኦሮሚያ ክልሎች ውስጥ ባለፉት ተከታታይ ቀናት በከፍተኛ የተኩስ ልውውጦችና በድሮን የታገቱ ጥቃቶች መፈጸማቸው ተሰምቷል። የብልጽግና መንግስት 5 ተጨማሪ የአገዛዝ ዓመታትን ማግኘቱን ካወጀ ማግስት ጀምሮ የሚዲያ አየር በአብዛኛው በጦርነቱ ፕሮፓጋንዳና በጦር አዛዦች ዛቻ ተሞልቷል። በኦሮሚያ ክልል ሰሜን ሸዋ ደራ ቀጠና፣ በወለጋና በተለያዩ አካባቢዎች የተደረጉ ውጊያዎች በድሮን ጥቃት የታጀቡ ነበሩ። በተለይም የኦሮሞ ነጻነት ጦር፣ የፋኖ ኃይሎችና የመንግስት መደበኛና ኢመደበኛ ኃይሎች የሚንቀሳቀሱበት የደራ ቀጠና ባለፉት ቀናት አሳዛኝ ገጽታዎች አስተናግዷል። በአባይሉ ጎዶ ጨፌና ጉዱ መስቀል አቅራቢያ በተፈጸመው የድሮንና የከባድ መሳሪያ ጥቃቶች የበርካታ ሰላማዊ ዜጎች ሕይወት ማለፉን ታውቋል። በሌላ በኩል በአማራ ክልል በጎንደር ከተማ አቅራቢያ በሚገኘው ምስራቅ ደንቢያ ሮቢት እስከ ጎርጎራ ባለው ቀጠና ትናንት በተደረገ ጽኑ ውጊያ በሁለቱ ወገኖች ላይ ከፍተኛ የሕይወት ዋጋ ተከፍሏል። የመከላከያ ሰራዊት ባወጣው መግለጫ ወይም ማርያም በተባለ ቦታ በተደረገው ውጊያ አማራ አሸነፈ፣ ፋኖ አማራ የተባለው አመራር ጨምሮ የ9 የፋኖ አመራሮች መደምሰሱንና በርካታ የጦር መሳሪያዎችን ማርኮ ማለቱን የብርሃኑ ጁላ መስሪያ ቤት አስታውቋል። መሰል ውጊያዎችን በጎጃም ቀጠና ከአማኑኤል ወደ ደብረ ቀለሙ፣ በሞጣና በደጋ ዳሞት እንዲሁም በደቡብ ጎንደር እስቴና በወሎ ጎቢያ ገጠራማ ስፍራዎች ተመዝግበዋል። የምስራቅ እዝ አዛዥ ሌተናል ጄኔራል መሐመድ ተሰማ መንግስትን ለማፍረስ የሚጥሩ ኃይሎችን ዓላማ መኮንን አድርገናል ቢሉም አሁንም ጦርነት ተጠናክሮ እንደሚቀጥልና የውስጥና የውጭ ጠላቶች እየተባበሩባቸው እንደሆነ ገልጸዋል። የፋኖ ኃይሎች ቃል አቀባይ አስረስ ማረ በበኩሉ የትውልድ ላይ የተደቀነ የህልውና አደጋ በመኮኑ በትግሉ ላይ ጥርጣሬ ሊገባ እንደማይገባ ገልጾ ማሸነፍን ስለሚሹ ከመቼውም ጊዜ በላይ ስልታዊ ትብብሮችን እንደሚያጠናክሩ ተናግሯል። የመከላከያ ሰራዊት መግለጫዎችና የህፃናት ውትድርና ውዝግብ፣ ሰሞኑን ከመከላከያ ሰራዊት የተሰጡ 2 መግለጫዎች በሰፊው እያነጋገሩ ይገኛሉ። የመጀመሪያው የኮማንዶና አየር ወለድ እዝ ያወጣው መግለጫ ሲሆን በሰሜን ሸዋ ዞን ጽንፈኛው ኃይል እድሜያቸው ያልደረሱ ታዳጊዎችን ህፃናትን አሰልፎ እየተዋጋኝ ነው በሚል ክስ ሰንዝሯል። ይህ መግለጫ ምንም እንኳን ህፃናት በቀጥታ ባይዋጉም የወደፊት ትውልድ በጦርነት አብያዚ ውስጥ እንዲያድግ እየተደረገ ነው የሚለው የክልል ርዕሰ መስተዳድር የናርጌ ከበደን ንግግር ተከትሎ የወጣ ነው። ንግግሩን ተቃዋሚዎችና የሰብአዊ መብት ተሟጋቾች የመንግስትን አካሄድ ይተቻሉ። የኢህአዴግ ብልጽግና አገዛዝ ትምህርት ቤቶችን በድሮን እያወደመ ወጣቶች እንደማይማሩና እንዳይሰሩ ማድረጉን እንዲሁም የራሱ መንግስት ተቋማት እንኳን ሳይቀር ታዳጊዎችን ለውትድርና እንደሚመለምሉ ይገልጻሉ። ቀደም ሲል የኢትዮጵያ ሰብአዊ መብት ኮሚሽን ኢሰማኮ ባወጣው ሪፖርት የ11 ዓመት ታዳጊዎችና የአእምሮ ህመም ያለባቸው ሰዎች ጭምር በመንግስት ኃይሎች ለውትድርና መመልመላቸው ጠቅሶ ነበር። በቅርቡም በጎጃም አደባባይ በተባለ ቦታ የመንግስት ባለስልጣናት ሁለተኛ ዙር ፓራ ኮማንዶ አባላትን አሰልጥነን አስመርቀናል በማለት በይፋዊ ገጻቸው ባጋሩት ምስል ላይ የሰጡት አባላት አብዛኞቹ ህጻናትና ታዳጊዎች መሆናቸውን ብዙዎች በማስረጃቸው ያነሳሉ።
በሌላ በኩል የመከላከያ ሰራዊት የምስራቅ ዕዝ ባወጣው መግለጫ በኦሮሚያ ክልል ምዕራብ ሐረርጌ ዞን አንጫር ወረዳ ውስጥ የኦሮሞ ነጻነት ጦር መደምሰሱን ገልጾ ከዚህ በተጨማሪ ድንበር ተሻግረው የገቡ የአልሸባብ ሰርጎ ገቦችን በቁጥጥር ስር ማዋሉን ይፋ አድርጓል። ብልጽግና ባለፉት ዓመታት ከአንድም ጎረቤት አገር ጋር ጥይት ተኩሼ አላውቅም እያሉ በኩራት ቢገልጹም አሁን ግን የሃይማኖት አባቶችን ሳይቀር ከአልሸባብ ጋር ትሰራላችሁ በሚል ማሰሩንና ይፋዊ መግለጫዎችን ማውጣቱን የፖለቲካ ተንታኞች እየነገሩ ይገኛሉ። የእገታ ወረርሽኞችና የባለስልጣናቱ መግለጫ በኢትዮጵያ ውስጥ ሰዎችን አፍኖ መውሰድ ወይም እገታ እንደ ወረርሽኝ መሰራጨቱን ቀጥሏል። የመንግስት አቅም ማነስ፣ የኢኮኖሚ መላሸቅና የወጣቶችን ተስፋ መቁረጥ ለዚህ ዋነኛ ምክንያት መሆናቸውን ዓለም አቀፍ ተቋማት ቢገልጹም በአሁኑ ወቅት እገታው ከአዲስ አበባ ዙሪያ 100 ኪሎ ሜትር ባልሞላ ርቀት ላይ እየተፈጸመ ይገኛል። ከትናንት በስቲያ በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በቡታጅራ አቅራቢያ ጤና ከተማ ወጦ በተባለ ቁጥራቸው በውል ያልታወቁ አጋቾች 2 የህዝብ ማመላለሻ መኪና ሙሉ ተሳፋሪዎችን በጅምላ አፍነው ወስደዋል። በአሁኑ ወቅት የታጋቾች ቤተሰቦች በከፍተኛ ጭንቀት ላይ ይገኛሉ። ይህ እንዲህ እንዳለ በአዲስ አበባ ጎጃም በሚወሰደው መንገድ ላይ ደግሞ ለታጋቾች ማከፋፈያ ገንዘብ ይዘው በሚሄዱ ቤተሰቦችን የመንግስት የጸጥታ ኃይሎች የራሳቸው መልሰው የሚያገቱበት አስከፊ ሁኔታ መኖሩን አሽከርካሪዎች ይነገራሉ። በተመሳሳይ ከመተማ ጎንደር በሚወስደው መንገድ አይምባ ስለተባለ ቦታ 4 ተሽከርካሪዎች ታግተው መወሰዳቸው ታውቋል። ይህ ሁሉ የጅምላ ሰቆቃ በየቀኑ በሚሰማበት በአሁኑ ወቅት ጠቅላይ ሚኒስትር አብይ አህመድ ሰሞኑን በሰጡት መግለጫ ከውጭ የመጡ እንግዶች ማታ ከሀያት ሆቴል ወጥተው ሲንሸራሸሩ ሞባይላቸውን ተሰርቆባቸው የአዲስ አበባ ፖሊስ በ5 ሰዓታት ውስጥ በሌሊት 9 ሰዓት ላይ በሩን አንኳኩቶ ስልኩን መለሰላቸው። ይህ ትልቅ ተአምር ነው በማለት መናገራቸው በብዙዎች ዘንድ ትዝብትና ቁጭትን ፈጥሯል። ዜጎች በመቶዎች የሚቆጠሩ እየታገቱና በሚሊዮን በሚቆጠር ገንዘብ እየተጠበቀባቸው ባለበት ሀገር ስለ ስልክ መመለስ በተአምርነት መወራቱ የመንግስትን ቅድሚያ የሚሰጣቸውን ጉዳዮች ጥያቄ ውስጥ ጥሏል። ወደ ፖለቲካው መስክ ስንመለስ ሶስቱ በምርጫው የተሳተፉ የፖለቲካ ፓርቲዎች በብልጽግና መንግስት ላይ ጠንካራ ማስጠንቀቂያ መግለጫ ሰጥተዋል። ከአዲስ አበባ በአማራና በማዕከላዊ ክልሎች በድምሩ 7 የምክር ቤት ወንበሮች ያሸነፈው ትብብር ለኢትዮጵያ አንድነት ፓርቲ ያገኘውን መቀመጫ እንደሚያስረክብና ወደ ምክር ቤቱ እንደማይገባ በቁርጠኝነት አስታውቋል። በሌላ በኩል የዳውድ ኢብሳው ኦነግ ባወጣው መግለጫ በኦሮሚያም ሆነ በመላ ኢትዮጵያ ያለው ቀውስ በምርጫ ድል አዋጅ ሊፈታ እንደማይችል ጠቅሶ መንግስት ያለምንም ምክንያት የሚያደርገውን የወታደራዊ ኃይሎች ምሪት በአስቸኳይ እንዲያቆም ጠይቋል። የፕሮፌሰር መረራ ጉዲና ኢፌኮ በበኩሉ ስምምነት ዓመታት የፈጀው ወታደራዊ ዘመቻ ታጣቂዎች ቁጥርና አይነት ከመጨመር ውጭ ያመጣው ውጤት የለም ሲል አውግዟል። ኢፌኮ አክሎም ክርስቲያኖች ገድሎ በሙስሊሞች ሙስሊሞችን ገድሎ በክርስቲያኖች ላይ ማላላክ እንዲሁም አማራና ኦሮሞን ማጋጨት ማህበራዊ ሴቶችን የሚያፈርስና ለጠባብ የፖለቲካ ዓላማ የተቀየሰ አደገኛ ስልት በመሆኑ አስቸኳይ ሊቆም ይገባል ብሏል። ፓርቲው ያለምንም ቅድመ ሁኔታ አካታች የፖለቲካ ህይወት እንዲጀምር ጥሪ አቅርቧል። በዓለም አቀፍ ዜናዎቻችን የኢትዮጵያ የዘር ሐረግ ያላቸው የእስራኤል ወታደሮች በሶማሌላንድ መሰማራታቸው ተሰምቷል። ሚዲያ ኢስት ላይ የተባለው ሚዲያ የሶማሌ ከፍተኛ ባለስልጣናት ዋቢ አድርጎ እንደዘገበው እስራኤል ለሶማሌላንድ እውቅና ከሰጠች በኋላ የሰዎችን ትኩረት ሳታስብ ከአካባቢው ማህበረሰብ ጋር በቀላሉ ተቀላቅለው እንዲንቀሳቀሱ በማሰብ 50 የሚሆኑ የኢትዮጵያ ዝርያ ያላቸውን ወታደሮች ወደ ስፍራው አልካለች። ምንም እንኳን የሶማሌላንድ መከላከያ ሚኒስትር እስራኤል በሀገሪቱ ውስጥ ወታደራዊ ዜና ቢልም በሁለቱ ወገኖች መካከል ያለው የሚስጥር ትብብር እያደገ መምጣቱ ተገልጿል። በመጨረሻም ዋሽንግተን ከ10 ዓመት በኋላ ለመጀመሪያ ጊዜ የኢራን ድፍድፍ ነዳጅ በአሜሪካ ዶላር እንዲሸጥ በመፍቀድ ቴህራን ላይ የጣለችው የማዕቀብ ለ60 ቀናት በጊዜያዊነት አንስታለች። ይህ እርምጃ የኢራን ኢኮኖሚ በእጅጉ የሚያነቃቃ ነው ተብሏል። በሌላ በኩል ከአሜሪካ ጋር በተደረገው የመጀመሪያ ዙር ንግግር ተከትሎ ኢራን ዓለም አቀፋዊ የኒውክሌር ተቆጣጣሪዎችን ወደ ሀገሪቱ እንዲገቡ ልትፈቅድ ነው መባሉን የቴህራን የውጭ ጉዳይ ሚኒስትር አስተባብሏል። የተከበራችሁ የኢትዮ ተመልካቾቻችን ለዛሬው ያዘጋጀንላችሁ ልዩ የዜና መጽሔት ፕሮግራማችን ይህን ይመስል ነበር። በሀገራችን ላይ የተደቀነው የጦርነት የእገታና የፖለቲካ ቀውስ እውነተኛና አካታች ህይወት ውይይት እስካልተደረገበት ድረስ መፍትሄ እንደማይገኝ የብዙዎችን እምነት ነው። ለሀገራችን ሰላም፣ ለህዝባችን መጽናናትን እንመኛለን። ኢትዮ ነበር። ቸር ያሰማን። በሌላ ርዕስ እንገናኛለን።